ሰሞኑን አንድ የገረመኝ ነገር ቢኖር ተከታይ ካላችሁ ድምጽ ካላችሁ የሚሰማችሁ ሰው ካለ ጥፋታችሁ ምንም ነው፣ ኖርማል ነው። ምክንያቱም አሁን ሊያሾን አይታችኋታል። ብዙ ሰው ችግር የለውም በሰዓቱ ኖርማል ነው፣ ተሳስታለች፣ ያን ጊዜ ላይፍ እንደዚህ ነበር ምናምን እያላችሁ ስታስተባብሉ ተመለከትኩኝና ችግሩ የእሷ ላይፍ እንደዛ መሆኑ አይደለም፣ ሰዎች ላይፋቸውን በፈለጉት መንገድ እንዲመሩ አለማድረጓ፣ የሰዎችን የአኗኗር የነጻነት መብት እየገፈፈች መሆኗ፣ ልጆች እሷ በምታወራው ወሬ ቤተሰባቸውን በምትሰድባቸው ስድብ እየተሸማቀቁ መሆኑን አለማወቋ፣ ያ ነገር ነው መቆም ያለበት። እሷ ዛሬም ነገም ሰዎችን እያሸማቀቀች የመኖር መብታቸውን እየገፈፈች በነጻነት ዘና ብዬ መኪናዬን ገዝቼ ቤቴን ተከራይቼ እየኖርኩ ነው የምትል ሴት ነች። ላቧን አውጥታ አይደለም፣ በሰው እንባ ነው እየኖረች ያለችው። ስንቱ ነው እያዘነ ያለው? ስንቱ ነው በራስ መተማመኑን እያጣ ያለው በእሷ ምላስ የተነሳ? ይሄ አንድ የስራ ዘርፍ ነው ልትሉ አይገባም።